ጤና ይስጥልኝ እንኳን ወደ ቺልድረንስ ናሽናል ሆስፒታል መጡ እዚህ የመጡት የሆነ ነገር ትክክል እንዳልሆነ ተሰምተዋት ሊሆን እንደሚችል ምናውቅ ሲሆን ይህም ሊያስጨንቅ እንደሚችል እንረዳለን ነገር ግን ብቻውን አይደሉም እዚህ በተደጋጋሚ የመጣን በመሆኑ በድንገተኛ ክፍል ውስጥ ነገሮች እንዴት እንደሚሰሩ ጠንቅቀን እናውቃለን እኔና ጓደኞቼ ጥቂት ነገሮችን የምናብራራላችሁ ሲሆን በሂደቱ ሁሉ አስፈላጊውን ድጋፍ እናደርግላችኋለን መጀመሪያ ሲደርሱ እያንዳንዱ አዋቂ ሰው በመቀበያ ጠረጴዛው ላይ ምዝገባ ያደርጋል የጥበቃ ክፍሉ መታወቂያቸውን ስካን በማድረግ የጎብኝ ስቲከር ይሰጣቸዋል ይህ አሰራር የሁሉንም ሰው ደህንነትን ለመጠበቅ ይረዳል በአምቡላንስም ይሁን በእግሯ ቢመጡ መጀመሪያ ከነርስ ጋር ይነጋገሩና በመጠባበቂያ ክፍል ውስጥ ጥቂት ጊዜ ሊቆዩ ይችላሉ በመቀጠል በምዝገባ ቡድን አባል ይመዘገባሉ ምዝገባ ስሞና የትውልድ ቀን ያለው ተካሚ አምባል ይሰጣል ትክክል መሆኑን ያረጋግጡ ምንም ነገር ስተት ካለ እባክዎን ለሰራተኞች አባል ያሳውቁ ወላጆ ወይም አሳዳጊዎ በታካሚዎች መረጃ መከታተያ ገጽ ላይ እንዲመዘገቡ ሊጋበዙ ይችላሉ ምዝገባዎችን ሲያጠናቅቁ የምርመራ ውጤቶች ሆነና የተለያዩ መረጃዎችን በድረገጹ ላይ በቀላሉ ማየት ይችላሉ በዚህ ገጽ አማካኝነት በህክምናው ሂደት ላይ በንቁ ሁኔታ መሳተፍና መረጃዎችን ማግኘት የሚችሉ ሲሆን የህክምና ሰነዶቻቸውንም ቆይተው ለማየት ያግዛቸዋል በመቀጠል አንድ ነርስ ወደ ግል ክፍል ይዘውት በመግባት ምን እንደሚሰማውትና ለምን እንደመጡ ይጠይቋታል የሰውነት ሙቀቶ የልብ ምቶና የደም ግፊቶ ሊለካ ይችላል ከርሶ ከወላጆ ወይም ከአሳዳጊው በላይ ስለራሱ ሁኔታ የሚያውቅ ማንም ስለሌለ ያጋጠመውትን ነገር ሁሉ በዝርዝር ቢነግሯቸው ይመረጣል በማንኛውም ጊዜ ደህንነቱ እንዳልተጠበቀ ከተሰማዎት ባክዎ ይናገሩ እነሱ እርሷን ለመስማት ዝግጁ ናቸው ሰራተኞቹ የእርሷን ግላዊነት ለመጠበቅና ተገቢውን ክብር ለመስጠት ምንጊዜም በትጋት ይሰራሉ ህመም ወይም ትኩሳት ካለሁት ሁኔታውን የሚያስታግስልዎት መድኃኒት ሊሰጠዎት ይችላል በተጨማሪም ለደም ምርመራ ወይም ስለ ሰውነቱ ሁኔታ ተጨማሪ መረጃ ለማግኘት አይቪ መርፌ ሊያስፈልጉ የሚችል ሲሆን ሰራተኞቹም እያንዳንዱን ሂደት ያብራሩልዎታል ወረፋ መጠበቅ አድካሚ ቢሆንም እዚህ ያሉት የህክምና ባለሙያዎች እያንዳንዱ ሰው የሚፈልገውን ጥሩ እንክብካቤ ማግኘቱን ለማረጋገጥ የተቻላቸውን ሁሉ እያደረጉ ነው ወረፋ መጠበቂያው ክፍል ውስጥ ምን ያህል ጊዜ እንደቆዩ የሚያሳዩ ስክሪኖች አሉ የእርሶ መለያ ቁጥር በእጆ ላይ ከታሰሩ መታወቂያ የመጨረሻ 5 ቁጥሮች ጋር ተመሳሳይ ነው በመጠባበቅ ላይ ሳሉ የህመም ስሜቱ ከበረታ ወይም ቁጥሩን በስክሪኑ ላይ ካናዩ እባክህ በአቅራቢያው ላለ የህክምና ባለሙያ አሳውቁ በመጠባበቂያው ክፍል ውስጥ መጸዳጃ ቤቶች የሞባይል ቻርጀሮች የዊልቸር አገልግሎት እንዲሁም ቀላል ምግቦችና መጠጦች የሚገኙባቸው ማሽኖች ይገኛሉ በድንገተኛ ክፍል መጠባበቂያ ክፍል ውስጥ የእርሷን ምቾት ለመጠበቅና አስፈላጊውን እገዛ ለማድረግ የተመደቡ የእንግዳ መስተንግዶ አምባሳደሮች ይገኛሉ እነዚህ ባለሙያዎች እንደ ብርድ ልብስ ያሉ የሚያስፈልጓቸውን ነገሮች ሊያቀርቡልዎት ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ ሊያግዙዎት አዳዲስ መረጃዎችን ሊሰጡዎት ነርስ ሊጠሩዎት እንዲሁም ወደ ሌላ የሆስፒታሉ ክፍል ሊወስዷችሁ ይችላሉ የእንግዳ መስተንግዶ አምባሳደሮች በአቅራቢያው ካላገኙ እባክዎ የሚያዩትን ማንኛውንም ሰራተኛ በነፃነት መጠየቅ ይችላሉ በቤቱ ውስጥ የሚናገሩት ቋንቋ እንግሊዝኛ ካልሆነ እባክዎ ለሰራተኞቹ ያሳውቁ የአሜሪካ የምልክት ቋንቋ ጨምሮ ከ50 በላይ ለሚሆኑ ቋንቋዎች በአካል በመገኘት በቪዲዮ ወይም በስልክ እገዛ የሚሰጡ አስተርጓሚዎች አሉ የህፃናት ህይወትና ሌሎች ልዩ ባለሙያዎች የስሜት ህዋሳት መነቃቃት ወይም የእድገት ድጋፍ ለሚያስፈልጋቸው ታካሚዎች እገዛ ለማድረግ አልፎ አልፎ በቦታው ይገኛሉ እንደ ህመሙ ሁኔታ ወደ ዋናው የህክምና ክፍል ወይም በሌላ ስሙ አስቸኳይ እንክብካቤ ወደሚባለው የፈጣን ህክምና ክፍል ይወሰዱ ይችላሉ በፈጣን ህክምና ክፍል ውስጥ ታካሚዎች የሚስተናገዱት እንደመጡበት ቅደም ተከተል ነው በዋናው የድንገተኛ ክፍል ውስጥ ግን እንደ ህመማቸው ክብደት ይስተናገዳሉ ይህ አሰራር ሐኪሙ እርሶን ሲያክሙ ለግል ነፃነቶና ሚስጥሮ የሰጡትን ትኩረት ከእርሶ ቀጥሎ ላለው ታካሚም ለመስጠት ይረዳል ቆይታውን በኮሪደር መተላለፊያ ወንበሮች ላይ አሊያም በክፍል ውስጥ ቢጀምሩም ከባለሙያዎቻችን የሚሰጡት እጅግ በጣም ጥሩ የሆነ እንክብካቤ ምንም አይለወጥም ብዙውን ጊዜ ብዙ ታካሚዎች በተመሳሳይ ሰዓት ስለሚደርሱ ሁሉም ሰው የግል ክፍል ማግኘት ላይችል ይችላል አንዳንድ ጊዜ በክፍል ውስጥ ታይተው ከጨረሱ በኋላ ሰራተኞቹ ወደ ኮሪደሩ ወይም ወደ መጠበቂያው ክፍል ሊወስዱት ይችላሉ እዚህ የተገኙት ከአእምሮ ጤና ጉዳይ ጋር በተያያዘ ከሆነ ብቻውን አይደሉም እዚህ ያለው እያንዳንዱ ባለሙያ ለስሜታዊና ለባህሪ ጤናው ትልቅ ቦታ ይሰጣል ሰራተኞቹ ለእርሶ ደህንነት ጥንቃቄ ሲሉ የደህንነት ምርመራ ሊያደርጉ የመታከሚያ ጋውን ሊሰጡት እንዲሁም የያዟቸውን ዕቃዎች በሎከር ውስጥ እንዲያኖሩ ሊጠይቁዎት ይችላሉ
መጀመሪያ የሚያነጋግሩት የሕክምና ባለሙያን ሲሆን ከዚያም እንዳስፈላጊነቱ የስነ ባህሪ ባለሙያ ሊያዩት ይችላል። በሂደቱ ውስጥ በርካታ ደረጃዎች ስላሉ አንድ ባለሙያ አጠቃላይ ሂደቱን በዝርዝር የሚያስረዳውት ሲሆን ቆይታው ረዘም ያለ ጊዜ ሊወስድ ቢችልም የሕክምና ቡድኑ በተቻለ ፍጥነት እርስዎን ለማስተናገድ የተቻለውን ሁሉ ያደርጋል። ሐኪሞቹ ያለቦቱን የጤና ሁኔታ ለይተው ካወቁ በኋላ አስፈላጊውን መመሪያ ወይም መድኃኒት ይዘው ወደ ቤቶ ሊመለሱ ይችላሉ። ሁኔታውን በቅርብ ለመከታተል ሲባል እዚሁ ሊቆዩ ይችላሉ። አሊያም አልጋ ይዘው ፎቅ ላይ ወዳለው ክፍል መውጣት ሊያስፈልጎት ይችላል። ያም ሆነ ይህ የሚቀጥለውን ሂደት በግልጽ የሚያሳውቁት ከመሆኑም በላይ ማንኛውንም ጥያቄያችሁን ለመመለስ ዝግጁ ናቸው። ተርበዋል? ማንኛውንም ነገር ከመብላቱ በፊት ለሰራተኞቹ መንገሩን እንዳይረሱ። አንዳንድ ምርመራዎች በባዶ ሆድ መደረግ ስላለባቸው አስቀድሞ መመገቡ ለሕክምናው የሚወስደውን ጊዜ ሊያረዝመው ይችላል። ከተፈቀደልዎ ከውጭ ምግብ ማዘዝ ይችላሉ። ብቻ እርዳታ ለማግኘት ሰራተኞቻችንን ለመጠየቅ አይኮተቡ። ሁለተኛ ፎቅ ላይ 24 ሰዓት ሙሉ አገልግሎት የሚሰጥ ካፌቴሪያ የሚገኝ ሲሆን 7ኛ ፎቅ ላይ ደግሞ ቀን ክፍት የሆነ አነስተኛ ካፌ አለ። መጥቶ የሚወስዶት ሰው ካለ 111 ሚሺጋን አቨኒው ኖርት ዌስት ወደሚገኘው የድንገተኛ አደጋ ክፍል መግቢያ መንገድ መምጣት ይኖርበታል። መኪናውን በሆስፒታሉ ጋራዥ ውስጥ ካቆሙ የማቆሚያ ቲኬቶን ቀን የመኪና ማቆሚያ ቢሮ አሊያም በየትኛውም ሰዓት እንግዳ መቀበያ ጠረጴዛው ጋር ማሳየት ይችላሉ። ከሆስፒታል ቆይታው በኋላ ስልክ ሊደወልሎት ወይም የዳሰሳ ጥናት ሊላክዎት ይችላል። የሕክምና ቡድናችን ለእርስዎ አስተያየት ትልቅ ዋጋ ይሰጣል። አስተያየቱን የምንፈልገው የሕክምና ቡድናችን ለእርስዎ ከልብ ስለሚጨነቅና ወደፊት ለሚመጡ ቤተሰቦች የምንሰጠውን አገልግሎት ሁልጊዜ ለማሻሻል ስለሚተጋ ነው። ሁሉንም ነገር በጥሩ ሁኔታ ተወጥተውታል። ስለተገናኘን ደስ ብሎናል። እኛም በሚፈልጉበት ሰዓት ሁልጊዜ ከጎንዎ ነን። ራስዎን በደንብ ይንከባከቡና ህመሙን በፍጥነት ይሻሏት።